ኢትዮጵያን ኢትዮጵያ የሚያሰኛት የቅድስት ድንግል ማርያም ቃል ኪዳንና የአስራት ሀገር መሆኗ ነው። ስሟ ሐሞሰው ይገባል። ስሟ ከዳቦው አለ፣ ስሟ ከእንጀራው አለ፣ ስሟ ከቡሆ አለ፣ ስሟ ከምጎጎ አለ፣ ስሟ ከሁሉ አለ። የእመቤታችን የቅድስት ድንግል ማርያም ቅዱስ ኤፍሬምን ከሶርያ አባ ሕርያቆስን ከብህንሳ በደመና ጠቅሳ ደመናው መጥቶ ከፊታቸው ሲቀመጥ በደመና መጥተው ቅዱስ ያሬድ ካለበት ደርሰው በል ቅዱስ ኤፍሬም ውዳሴ ንገረው በዜማ ያድርስልኝ አለችው። የዜማ ሀገር ናት ኢትዮጵያ፣ የሁሉ ሀገር ናት ኢትዮጵያ። ቅዱስ ኤፍሬም ቆመ፣ ቅዱስ ያሬድ ቆመ፣ አባ ሕርያቆስ ቆመ። ዘሩን ቅዱስ ኤፍሬም አነበበ። ምን ብሎ? ፈቀደ እግዚ ያግዞ ላዳ ዙነው ትኩዘል ብሎ ቅዱስ ኤፍሬም ሲያነብ ቅዱስ ያሬድ ምን አለ? ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ ናስተበቋኪ እማርዌነ አዊ ተማህፀነ ብኪ በእንተ አናእምኪ ወኢያቄም አቡኪ ማህበረነ ዮም ድንግል ባርኪ። የትምህርታችን ርዕስ ውዳሴ ማርያም ይሆናል። ይህን መጽሐፍ ኤፍሬም ሶርያዊ፣ ኤፍሬም ለባሃዊ ተናግሮታል። ሶርያዊ በሀገሩ፣ ለባሃዊ በተግባሩ ይሰኛል። ቅዱስ ኤፍሬም የያዕቆብ ዘንጽቢን ደቀ መዝሙር ነው። ያዕቆብ ዘንጽቢን ቁጥሩ ከ3 ምዕት ነው። ለአውግዞተ አርዮስ ሲሄድ አስከትሎት ሂዶ ነበርና በኒቅያ ጉባኤ አርዮስን ተከራክረው ረተው አውግዘው ለይተው ከተመለሱ በኋላ ተመልሰው ካደሩበት ቦታ ሌሊት በህልሙ ራእይ ያያል ቅዱስ ኤፍሬም። ራእዩም ከምድር እስከ ሰማይ ድረስ የብርሃን አምድ የብርሃን ምሰሶ ተተክሎ ያያል። ራእዩን እንደገለጽክልኝ ባለቤቱንም ግለጽልኝ ብሎ ወደ እግዚአብሔር ቢያመለክት የታዘዘ መልአክ መጥቶ ባስልዮስ ዘቂሳርያ ነው፣ አምድ ለቤተ ክርስቲያን ጽን መሰረት እንደሆነ እሱም ለሃይማኖት መሰረት ነውና፣ አምድ ብሩህ ነው፣ እሱም የምእመናን ልቡና በትምህርቱ ብሩህ ያደርጋልና እንዲህ ባለ አራያ አይተኸዋል አለው። ቅዱስ ባስልዮስም ቁጥሩ ከ3 ምዕት ነው። በእርግና በደዌ ምክንያት በርቀተ ሀገር በርቀተ ፍናም እንደሆነ የቀረበት ምክንያት አልታወቀም ነበርና በቅዱስ ባስልዮስ ከጉባኤው አልነበረም። ነገር ግን ቅዱሳን በአካል ቢለዩ በጸጋ በክብር በረድኤት አይለዩምና እንዲህ ባለ አርአያ ታይቶታል። ቅዱስ ኤፍሬምም መምህርን ካወጡበት ቦታ ሳያገቡ መልሶ መሄድ ሥርዓት ፈሊጥ አይደለምና መምህሩ ያዕቆብ ዘንጽቢንን ካወጣበት ቦታ መልሶ አግብቶ ስለ 3 ነገር ወደ ቅዱስ ባስልዮስ ቂሳርያ ይሄዳል። መጀመሪያ እንዲህ ካለ ደግ ሰው ጋራ ቢነጋገሩ ቢጨዋወቱ ደግ ነገር መንፈሳዊ ምስጢር ይገኛል ብሎ፣ ሁለተኛ ይህ ነገር የመንፈስ ቅዱስ ነው ወይስ ሰይጣን ተጫውቶብኝ ይሆን ብሎ፣ ሶስተኛ በጆሮ የሰሙትን በዓይን አይቶ ሊረዱት ይገባል ብሎ ሄደ።
ስለሄደ ግን ቅዱስ ባስልዮስን በራእይ እንዳየው ሆኖ አላገኘውም። ቅዱስ ባስልዮስ የብርሃን ወይም ኩፋር ለብሶ ኩፋር ጠምጥሞ የወርቅ ካባ ላንቃ ለብሶ በወርቅ ወንበር ተቀምጦ ገበታው የወርቅ የሆነ የወርቅ ወንጌል ካትሮንስ ላይ አዘርግቶ መነሳንሱን ቢያዩ የሐር መያዣውን ቢያዩ የወርቅ መነሳንስ ይዞ ሲያስተምር አገኘው። ወታዘቦ ልቡ ለኤፍሬም ከመስጋዊ ውእቱ ባስልዮስ ይላል። ቅዱስ ኤፍሬም ባስልዮስ ስጋዊ መሰለው፣ ተጠራጠረው ይላል። እስመ ውስተ ምይንት ነፍስ ይተሃድር ጥበብ እስመ ምስጢራት ይትከሰታ ለትሑታን ወአኮ ለእቡያን እንዲል ወይሬእዩ መንፈሶሙ ከመ ዕለት እንተ ትማልም ሀለፈት ይላል። ሰይጣን ተጫውቶብኝ ይሆን ወይስ ለመንፈስ ቅዱስ ሁለት ግብር አለው እያለ ሲያወጣ ሲያወርድ አራት ነገር አይቶ ይረዳል የመንፈስ ቅዱስ መሆኑን። መጀመሪያ ከቅዱስ ባስልዮስ ከአፉ ነጸብራቀ እሳት እየወጣ ሕዝቡን ሲዋሃዳቸው ያያል። ይህ ትምህርቱ ነው። የቅዱስ ኤፍሬም የቅዱስ ባስልዮስ ትምህርቱ ነው። ሁለተኛ መንፈስ ቅዱስ በአምሳለ ርግብ ወርዶ በራሱ ላይ ሲቀመጥበት ያያል። ሶስተኛ ተሐዋስያን እየመጡ ከልብሱ ላይ እያረፉ እንደ ቆሎ እርር ኩምትር እያሉ ሲረግፉ ያያቸዋል። ይህንም መናፍቃን ፍጡር ፈጣሪ ይመስል ያቃጥላልን ብለው እንቃወማለን ይላሉ። የቅዱስ ባስልዮስ ግን ነገሩ አይፈርስበትም፣ ከከዊነ እሳት ማዕርግ ደርሶ ነበረና። አራተኛ ቅዳሴው ተቀድሶ ከተፈጸመ በኋላ ሰርሖተ ሕዝብ ሲሆን ሕዝቡን አሰናብቶ ቅዱስ ባስልዮስ ኤፍሬም ሶርያዊ ኤፍሬም ለባሃዊ ብላችሁ ጥሩልኝ፣ ከማዕዝነ ቤተ መቅደስ ቤተ ክርስቲያን በአንደኛው ቆሞ ይጸልዩላችኋል ብሎ ወደ ቅዱስ ኤፍሬም መልእክተኛ ልኮ ቅዱስ ኤፍሬምን አስጠራው። ቅዱስ ኤፍሬምም ሀገሬን አያውቅ በሀገሬ ሶርያዊ፣ ግብሬን አያውቅ በግብሬ ለባሃዊ፣ ስሜን አያውቅ በስሜ ኤፍሬም ብሎ እንደምን አስጠራኝ እያለ እያደነቀ መጥቶ በሁለቱ በቅዱስ ባስልዮስና በቅዱስ ኤፍሬም መካከል የሁለቱን ቋንቋ የሚያውቅ አስተርጓሚ በመካከል አስቀምጠው ሲጨዋወቱ ጨዋታው ባይከተስለት ባይገለጥበት ቅዱስ ኤፍሬም ቅዱስ ባስልዮስን አባቴ ጸልይና ያንተ ቋንቋ ለኔ ይገለጽልኝ አለው። ወዲያው ቅዱስ ባስልዮስ የበቃ ነውና ወደ እግዚአብሔር አመለከተ፣ ጸለየ። የባስልዮስ ቋንቋ ጽር ነው ለኤፍሬም፣ የኤፍሬም ቋንቋ ሱርስት ነው ለባስልዮስ ተገልጾላቸው ሲጨዋወቱ አድረዋል። ሲጨዋወቱ አድረው ሲነጋ ማለዳ ቅዱስ ኤፍሬም ቅዱስ ባስልዮስን አባቴ ልሂድ አሰናብተኝ አለው። ልጄ መቼ ልትሄድ አምጥቶሃል እግዚአብሔር፣ ልትኖር ነው እንጂ ብሎ ሕዝባዊ ነው ቢሉ ዲቁና፣ ዲያቆን ነው ቢሉ ቅስና ማዕርገ ክህነት ሰጥቶ ከሀገረ ስብከቱ ከፍሎ አስተምር ብሎ ሰጠው። ቅዱስ ኤፍሬምም አስተምሮ አስመስሎ አሳክሎ ማር ይስሐቅን ያህል ደቀ መዝሙር አውጥቷል። ቅዱስ ባስልዮስም ይህን መልበሱ ስለ ክብረ ወንጌል ነው። ጳጳሳት፣ ቀሳውስት፣
አክሊል ደፍተው ካባ ላንቃ ለብሰው ኩፋር ጠምጥመው ስጋውን ደሙን እንዲያከብሩ እንዲለውጡ ስለ ክብረ ወንጌል እሱም ይህን መልበሱ ስለ ክብረ ወንጌል ነው እንጂ በውስጥ የሚለብሳት ያለቀች ማቅ ነበረችው። አምስተኛ ዘማዝማደ ነገሥት ዘማዋልደ ነገሥት ይላታል። ከአዝማደ ነገሥት ወገን የምትሆን አንዲት ሴት ነበረች። ዕለት ዕለት የምትሰራውን ኃጢአቷን እየጻፈች የምታኖር ሴት ነበረች። ዕለት ዕለት የምትሰራውን ኃጢአት እየጻፈች እየመዘገበች የምታኖር ሴት ነበረች። ስለምን ቢሉ እንዳይረሳት እንዳይዘነጋት። የጻፈችውም ኃጢአቷ ብዛቱ ስንክሳር አህሎ ነበረ። መጽሐፈ ስንክሳር አህሎ ነበረ። ከዕለታት አንድ ቀን እንደተጠቀለለ ይዛ ሄዳ ቅዱስ ባስልዮስን አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። ይፋቅልሽ ይደምሰስልሽ አላት። ተደምስሶላታል። ገልጣ ብታይ አንዲት ኃጢአት ቀርታ አገኘች። ዘጽብት ለነጊር ለገቢርም ይላል። ለሰው ሊነግሯት የምታሳፍር መልሰው ሊሰሯት የምታስቸግር ከባድ ኃጢአት ናት። አባቴ ይህስ እንደምን ይሁን አለችው። ይህስ ለልጄ ለቅዱስ ኤፍሬም ቢቻለው እንጂ ለኔ አይቻለኝም አላት። አሁን ለቅዱስ ባስልዮስ የማይቻለው ሆኖ አይደለም። ነገር ግን ቅዱሳን ሲበቁ የራሳቸው ክብር ከሚገለጥ ይልቅ የወንድማቸው ክብር ቢገለጥ ይወዳሉና የቅዱስ ኤፍሬምን ክብር ለመግለጥ ነው። ወይም ከቂሳሪያ ወደ ሶሪያ ከሶሪያ ወደ ቂሳሪያ ስትመላለስ አቀበቱን እየወጣች ቁልቁለቱን እየወረደች እንቅፋቱ እየመታት እሾሁ እየወጋት ብዙ ድካም ያገኛታልና በፈሊጥ ቀኖና ሲሰጣት ነው። ከቅዱስ ኤፍሬም ዘንድ ሂዳ አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። ይህስ ለሊቀ ጳጳሱ ለቅዱስ ባስልዮስ ቢቻል እንጂ ለኔ አይቻለኝም አላት። አሁን ለሱ የማይቻለው ሆኖ አይደለም። ቅዱሳን ሲበቁ የራሳቸው ክብር ከሚገለጥ ይልቅ የአባቶቻቸው ክብር ቢገለጥ ይወዳሉ እና የቅዱስ ባስልዮስን ክብር ለመግለጥ ነው። ነገር ግን ስለሄድሽ እንደ ቀድሞው በሕይወተ ሥጋ አታገኙም። ሙቶ አርፎ ካህናት መነኮሳት አስከሬኑን በአጎበር በአልጋ አድርገው እኩሎቹ እየፈቱ እኩሎቹ እያለቀሱ ሊቀብሩ ይዘው ሲሄዱ ታገኛቸዋለሽ። ሂደሽ ሳትጠራጠሪ ካስከረኑ ላይ ኦ ባስልዮስ ገብረ እግዚአብሔር ስረይ ኃጢአታ ለአመትከ ብለሽ ጣዩ ይፋቅልሻል አላት ቅዱስ ኤፍሬም። ብትሄድ እንደነገራት አርፎ ካህናት መነኮሳት አስከሬኑን በአጎበር አድርገው እየፈቱ እያለቀሱ ሲሄዱ አግኝታ ሳትጠራጠር ወስዳ ካስከሬኑ ላይ ኦ ባስልዮስ ገብረ እግዚአብሔር ስረይ ኃጢአታ ለአመትከ የእግዚአብሔር አገልጋይ ባስልዮስ ሆይ የኔን ኃጢአት አስተስሪልኝ ብላ ካስከሬኑ ላይ ብትጥለው የቀረው ኃጢአቷ ተደምስሶላታል፣ ተፈቆላታል። ስእለተ አሐቲ ብእሲት ሶበ ባስልዮስ ተወክፈ ደምሰሰ በሕይወቱ ዘኃጣውያሃ መጻፈ ወድኅረ ሞቱ እሰ አሐደ ዘተርፈ እንዳለ ደራሲ። ይህም የጳጳሳትን የካህናትን የስልጣነ ክህነታቸውን ማዕርግ ደግነት ያጠይቃል። በሕይወተ ሥጋ ሳሉ ከሞቱም በኋላ ኃጢአት እንዲያስተሰርዩ ያዕቆብ ስሞን ዘአምድ የያዕቆብ ዘንጽቢን ደቀ መዝሙር ነው።
የኤፍሬም ባልንጀራው ነው። አብሮት ሲማር አድጓል። ከዕለታት በአንድ ቀን ስምዖን ዘአምድ ቅዱስ ኤፍሬምን ሊጠይቀው ሶርያ ሄደ። ቅዱስ ኤፍሬም ሰላም ለኪ ኦ እግዝእትየ ኦ እግዝእትየ ቅድስት ድንግል ማርያም እያለ ሲያስተምር አገኘው። ትምህርቱን ሲጨርስ ድረስ ቆይቶ ሲጨርስ ቅዱስ ኤፍሬም እግዝእትየን ከምን አገኘኸው? መምህራችን ያዕቆብ ዘንጽቢን አላስተማረንም ነበር አለው። አስተምሮናል እንጂ አላስተማረንም። እስኪ ይመስክርልን ብለው ከመቃብሩ ቢሄዱ ያዕቆብ ዘንጽቢን አፈፍ ብሎ ተነስቶ 10 ጣቶቹ እንደ ፋና እያበሩ አዎ በሕይወትየ እብለኪ ሰላም ለኪ ኦ ቅድስት ድንግል ማርያም ከመ ስምዖን ዘአምድ ወድኅረ ሞትየሰ ኩሎሙ አዕጽምትየ ይብሉኪ ወይወድሱኪ ሰላም ለኪ ኦ እግዝእትየ ቅድስት ድንግል ማርያም ከመ ኤፍሬም ወልድየ ሶርያዊ። እመቤቴ ድንግል ማርያም በሕይወተ ሥጋ ሳለሁ እንደ ስምዖን ዘአምድ ሰላም ለኪ ኦ ቅድስት ድንግል እያልኩ አመሰግንሽ ነበር። ከሞትኩ በኋላ ግን እንደ ልጄ እንደ ኤፍሬም እግዝእትየ እግዝእትየ እመቤቴ እያልኩ አመሰግንሻለሁ ብሎ መስክሮላቸው ተመልሶ አርፏል። ይህም የቅዱስ ኤፍሬም ጸጋው ክብሩ ነው። መምህሩ ያዕቆብ ዘንጽቢን በአጸደ ነፍስ ሆኖ እግዝእትየ እግዝእትየ እያለ የሚያመሰግናት ምስጋና ለሱ በአጸደ ሥጋ እያለ ተገልጦለት እግዝእትየ እግዝእትየ ማርያም እያለ ማመስገኑ ሶርያዊ በሀገሩ የሚያሰኘው እስከዚህ ድረስ ነው። ለባሃዊ በተግባሩ ይህ ቅዱስ ኤፍሬም ሞቢልየ መርጠብ ብርጭቆ ኩዝ ካቦ እየሰራ የዕለት ምግቡን የዓመት ልብሱን እያስቀረ ዕለት ዕለት ምጽዋት ይመጸውተው ነበረ። ምጽዋት ሲመጸውትም በሥላሴ በመላእክት በጻድቃን በሰማዕታት ስም አይመጸውተውም ነበር። በእመቤታችን በቅድስት ድንግል ማርያም ስም ብቻ ይመጸውተው ነበረ እንጂ ምን ነው ንቋቸው አጥቅቷቸው ነውን ቢሉ ንቋቸውም አይደለም። የእመቤታችን የቅድስት ድንግል ማርያም ፍቅር ባያደርሰው ነው እንጂ። እመቤታችንም ከመውደዱ የተነሳ የእመቤቴ ምስጋናዋ እንደ ሰማይ ኮከብ እንደ ባሕር አሸዋ በዝቶልኝ እንደ ምግብ ተመግቤው እንደ መጠጥ ጠጥቼው እንደ ልብስ ለብሼው እያለ ይመኝ ነበረ። የሚሹትን ነገር መግለጽ ለእግዚአብሔር ልማዱ ነውና ገልጾለት 1000 ድርሰት ደርሷል። አሃዝ እግዚኦ መዋግደ ጸጋከ እስኪል ድረስ አቤቱ የድርሰቱን ማዕበል ሞገድ ግታልኝ አቁምልኝ እስኪል ድረስ ከድርሰቱም አንዱ ይህ የእመቤታችን የ7 ቀን ምስጋና ውዳሴ ማርያም ነው። የሚጸልየውም ጸሎቱ ከቅዱስ ሉቃስ ወንጌል ወበሳድስ ወር ተፈነወ ገብርኤል መልአክ የሚለውንና ጸሎተ እግዝእትነ ማርያም ታብዮ ነፍስየ የሚለውን እያወጣ በዕድሜዋ ልክ 64 ጊዜ ይጸልይ ነበረ። ከዕለታት በአንድ ቀን ዕለቱ ሰኑይ ጊዜው ነግህ ነው። ቅዱስ ኤፍሬም የዕለት ተግባሩን አድርሶ በመካነ ግብሩ ተቀምጦ ሳለ እመቤታችን የብርሃን ዘውድ ደፍታ የብርሃን መጎናጸፊያ ተጎናጽፋ የብርሃን ጫማ ተጫምታ የብርሃን መነሳንስ ይዛ አይላፍ መላእክትን ጻድቃን ሰማዕታትን ደናግል መነኮሳትን አስከትላ በሰረገላ ብርሃን ተቀምጣ ትመጣለች። ከዚያ ስትደርስ የብርሃን ድባብ ይዘረጋል፣ የብርሃን ድንኳን ይተከላል፣
የብርሃን ምንጣፍ ይነጠፋል፣ የብርሃን ዙፋን ይዘረጋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም፣ ወዳጄ ኤፍሬም ሆይ ሰላምታ ላንተ ይገባሃል ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ አመስግነኝ ትለዋለች። እፎ እክል ወድሶተኪ ኦ እግዝእትየ ማርያም ዘይክሉ ሰማያውያን ወይ ምድራውያን ወድሶተኪ። ሰማያውያን መላእክት፣ ምድራውያን ጻድቃን ሰማዕታት ላንቺ እንደ ንጽህናሽ እንደ ቅድስናሽ እንደሚገባሽ አድርገው ማመስገን የማይቻላቸው ለምን ለኔ እንደምን ይቻለኛ ይላታል። እሷም በከመ አለበወከ መንፈስ ቅዱስ ተናገር፣ መንፈስ ቅዱስ የገለጸልህን ምስጋና አመስግነኝ ተናገር ትለዋለች። መልአኩ ቅዱስ ገብርኤል ትጸንስ ወትወልድ ወልደ ቢላት እፎኑ ይከውነኒ ዝንቱን ዘኢያእምር ብእሴ፣ ወንድ ሳላውቅ እንደምን ይሆንልኛል ባለችው ጊዜ እስመ አልቦ ነገር ዘይሳኖ ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለም ብሏት ነበረና በተረቱበት መርታት ልማድ ነውና በከመ አለበወከ መንፈስ ቅዱስ አለችው። መንፈስ ቅዱስ ይመጽእ ላዕሌኪ ካለው ጋራ ለማያያዝ ከዚህ በኋላ ኦ መዝገበ በረከት ባርክኒ በበረከተ ወልድኪ ወአቡሁ ወመንፈስ ቅዱስ፣ የበረከት መዝገብ የበረከት መገኛ እመቤቴ ሆይ በአብ በወልድ በመንፈስ ቅዱስ ቡራኬ ባርኪ ይላታል። እሷም በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ፣ የአብ የወልድ የመንፈስ ቅዱስ በረከት በአንተ ላይ ይደርብህ ብላ በያዘችው መስቀለ ብርሃን ተባርከዋለች። ተባርኮ ምስጋናዋን ይጀምራል። ሲያመሰግናትም ደቀ መዝሙር ቅኔ ቆጥሮ እንዲቀኝ ድርሰት ደርሶ እንዲጽፍ እንደዚያ አይደለም። ብልህ ጥበበኛ ደቀ መዝሙር የተማረውን ትምህርት ከመምህሩ ፊት ሰተት አድርጎ እንደሚያደርስ ሰተት አድርጋ አስደርሰዋለች። ስታስደርሰውም ከሰባት ከፍላ አስደርሰዋለች። ውዳሴ ማርያምን የሰባት ቀን ውዳሴ ማርያም ስለምን ከሰባት ከፍላ አስደረሰችው ቢሉ ከአራቱ ባህርያተ ሥጋ ከሦስቱ ባህርያተ ነፍስ የተፈጠረ ሰው ዕለት ዕለት እንዲያመሰግናት፣ አንድም የሰውን ድካሙን ስለምታውቅ የሰባት ቀን ውዳሴ ማርያም መድገም ባይችል የዕለት ውዳሴ ማርያም ደግሞ በዕለት በዕለት ክብር እንዲያገኝ ነው። አንድም ሰባቱ ዕለታት ምሳሌዎቿ ናቸውና ከእሑድ እስከ ቅዳሜ ያሉት ሰባቱ ዕለታት ምሳሌዎቿ ናቸውና በእነሱ ምሳሌ ከሰባት ከፍላ አስደርሰዋለች። በዕለተ እሑድ ትመሰላለች እመቤታችን። በዕለተ እሑድ አስራወ ፍጥረት የፍጥረት ሁሉ መሰረት የሚሆኑ አራቱ ባህርያተ ሥጋ እሳት፣ ነፋስ፣ ውሃ፣ መሬት ተገኝተዋል። ከእርሷም ለዘኮነ ምክንያተ ፍጥረት በህላዌሁ እንዲል በኩረ ምእመናን ጌታ ተገኝቷል እና በዕለተ ሰኑይ ትመሰላለች። በዕለተ ሰኑይ ከዚህ ምድር እስከ ብሩህ ሰማይ ድረስ መልቶ የነበረውን ውሃ እግዚአብሔር አምላክ ከሶስት ከፍሎ አንዱን እጅ ይህን ዓለም ከሰባት ከፍሎ ዙሪያውን አጎድጉዶ በዙሪያው ለይትጋባ ማይ ውስጥ ተምዕላዲሁ ብሎ ወስኖታል። ይሁም ውቅያኖስ ነው። ውቅያኖስ ነው። አንዱን እጅ ከዚህ ከጠፈር በላይ ሰቅሎታል። ሃኖስ ይባላል። የማይረጋ ብጽብጽ ታዋኪ ውሃ ነው። ሶስተኛው ይህን ጠፈር ነው። የብርሃናት መመላለሻ የፀሐይ የጨረቃ የከዋክብት መመላለሻ አድርጎ ያለ ባላ አጽንቶታል። ይህ የምናየው ጠፈር ነው። ሶስተኛው ሰማይ
ጠፈር የእመቤታችን ብርሃን የጌታ ምሳሌ ምን ነው ይህማ የጠፈር ምሳሌ ሆነች እንጂ መቼ የዕለቲቱ ምሳሌ ሆነች ብሎ ጠፈር ከርሷ የነሳው ሥጋ ብርሃን የጌታ ዕለቲቱ የእመቤታችን ምሳሌ ናት። በዕለተ ሰሉስ ትመሰላለች። በዕለተ ሰሉስ ለታውቁል ምድር ኩሎ ሐመል ማለት ሳይር ዘይዘራ በበዘሩ በበአርያሁ ወበበአምሳሊሁ በበአጓሊሁ ምድር አዝሪቱን አትክልቱን ታብቅል ባለ ጊዜ ለሥጋውያን ምግብ የሚሆኑ 3 ፍጥረታት ተገኝተዋል። በጣት የሚለቀሙ አትክልት ፍሬያት፣ በማጭድ የሚታጨዱ አዝርዕት፣ በምሳር የሚቆረጡ እጽዋት ተገኝተዋል። የመንፈሳውያን ምግብ ጌታ ከርሷ ለመገኘቱ ምሳሌ ነውና በዕለተ ረቡዕ ትመሰላለች። በዕለተ ረቡዕ ለይቁሙ ብርሃናት በገጸ ሰማይ ባለ ጊዜ ለሥጋውያን ብርሃን የሚሆኑ ፀሐይ፣ ጨረቃ፣ ከዋክብት ተፈጥረዋል ተገኝተዋል። የመንፈሳውያን ብርሃን ጌታም ከሷ ተገኝቷልና በዕለተ ረቡዕ ትመሰላለች። በዕለተ ሐሙስ ትመሰላለች። በዕለተ ሐሙስ ለታውፅ ባሕር ኩሎ ዘመዳሳት ወኩሎ ታዋሳያነ ዘቦ መንፈሰ ሕይወት ባሕር በደመ ነፍስ ሕያዋን ሁነው የሚመላለሱ ፍጥረታትን ታስገኝ ባለ ጊዜ ከባሕር 3 ፍጥረታት ተገኝተዋል። በልባቸው የሚሳቡ፣ በእግራቸው የሚሽከረከሩ፣ በክንፋቸው የሚበሩ፣ በደመ ነፍስ ሕያዋን ሁነው ጸንተው የሚኖሩ ፍጥረታት ከባሕር ተገኝተዋል። ከነዚህም በረው የሄዱ አሉ፣ ከዚያውም የቀሩ አሉ። በረው የሄዱት የጥሙቃን ከዚያ የቀሩት የጥሙቃን ምሳሌዎች ናቸው። ወባረኮሙ ለክሌሆሙ በሃቲ በረከት ይላል ብሎ ሁሉም የጥሙቃን ምሳሌዎች ናቸው። በልባቸው የሚሳቡት የሰብአ ዓለም ምሳሌዎች ናቸው። በእግራቸው የሚሽከረከሩት ከገርል ወደ ገርል ከትሩፋት ወደ ትሩፋት የሚሄዱ የቅዱሳን የባሕታውያን ምሳሌዎች ናቸው። በክንፋቸው የሚበሩት ክንፈ ጸጋ ተመስጦ ጸጋ ያላቸው የሰማዕታት የነ ቅዱስ ጊዮርጊስ ምሳሌዎች ናቸው። በዕለተ ዓርብ ትመሰላለች። በዕለተ ዓርብ ወነሳ መሬተ እምድር ወገብሮ ለእጓለ እመሕያው እንዲል ከምድር አፈሩን አንስቶ አዳምን ፈጥሮታል። በኩረ ፍጥረት አዳም ተገኝቷል። በኩረ ምእመናን ጌታችን ከሷ ተገኝቷል እና በዕለተ ቀዳሚት ትመሰላለች። በዕለተ ቀዳሚት ወአመሳብዕት ዕለት አይረፈ እግዚአብሔር እምኩሉ ግብሩ ዘአሐዘ ይግበር እንዲል እግዚአብሔር ከእሁድ እስከ ዓርብ ድረስ 22ቱን ስነ ፍጥረት ሲፈጥር ሰንብቶ በሰባተኛይቱ ቀን በዕለተ ቀዳሚት አልፈጠረባትም። ከስራው አርፎባታል። እረፍት ተገኝቶባታል። የሥጋውያን እረፍት ተገኝቶባታል። የመንፈሳውያን እረፍት ጌታችንም ከሷ ተገኝቷልና በዕለተ ቀዳሚት ትመሰላለች። ትመስል እምኪ ማርያም ዕለተ ሳልስተ ወራቢተ ዘወለደት ጽጌ ወፀሐየ ዓለም ብሪተ ካይበ ትመስል ሳቢተ ዕለተ እስመ ፈረየት ኪያኪ ታምረ ግዛን ሰንበተ ለእለ በሰማይ ወምድር ዘኮንኪ ዕረፍተ እንዲህ ውዳሴ ዘሰኑይ ውዳሴ በሰኑይ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ የተነበብ በዕለተ ሰኑይ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ምስጋናዋን ፈቀደ እግዚእ ብሎ ያመጣዋል። በዚህ ዕለት የሚነበብ የሚጸለይ የሚተረጎም ቅዱስ ኤፍሬም የተናገረው አምላክን የወለደች የእመቤታችን ምስጋና ይህ ነው። ሰአሊ ለነ ቅድስት ቅድስት ሆይ ለምኝልን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው።
ንጽሕት አላት። ሌሎች ሴቶች ከሐልዮ ሌሎች ሴቶች ከገቢር ቢነጹ ከሐልዮ ከነቢብ አይነጹም። እመቤታችን ግን ከሐልዮ ከነቢብ ከገቢር ከዚህ ሁሉ ንጽሕት ናትና ድንግል በህሊናሃ ወድንግል በስጋሃ ማርያም ተሃቱም ትካት ውስተ ከርሱ ለአዳም ከመባህሪ ጻዳ ወይ ረኩሰት በምንትኒ እምዘፈጠራ ድንግል በህሊናሃ ወድንግል በስጋሃ እንዲል ጽንዕትም አለ። ሌሎች ደናግል ቢጸኑ ለጊዜው ነው፣ ኋላ ግን ተፈትሖ አለባቸው። እመቤታችን ግን ጊዜ ጸኒስ ድህረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ጽንዕት ናትና ጽንዕት በድንግልና አልባቲ ሙስና እንዲል ክብርትም አለ። ሌሎቹን ሴቶች የምናከብራቸው ነቢያት ሐዋርያትን፣ ጻድቃን ሰማዕታትን፣ ጳጳሳት፣ ደናግል፣ መነኮሳትን፣ ነገሥታትን ወለዱ ብለን ነው። እመቤታችንን ግን የምናከብራት እመ አምላክ ወላዲተ አምላክ ብለን ነውና ክብርት አላት። ልዩም አለ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ ይዛ የምትገኝ ከእመቤታችን በቀር ሌላ ሴት የለችምና ሌላ ሴት የለችምና አይኑአ ነው ቢሉ አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን ማለት ነው። አልፋዋ ነው ቢሉ ለምኝልን ማለት ነው። ልመናስ ከዚህ በኋላ እንኳንስ በርሷ ሌሎችም ቅዱሳን የለባቸው። በቀደመ ልመናዋ በቀደመ ቃል ኪዳኗ የምታማልድ የምታስምር ስለሆነ እንዲህ አለ እንጂ ጻድቃንኒ ይረክቡ በአሃቲ ስዕለቶሙ ኩሎ ዘሐሰሱ እንዲል ከዚህ ሲደርስ ይህን ሲጨርስ በያዘችው መስቀለ ብርሃን ባርካው ታርጋለች። እሱም ተባርኮ እጅ ነስቶ ይቀራ። ብፁዕ አባታችን አቡነ ኤልሳ የሰሜን ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል አባቶቻችን ሊቃውንተ ቤተ ክርስቲያን፣ የገዳማት የአድባራት አስተዳዳሪዎች፣ ምዕመናን እስካሁን ድረስ የተካሄደው የእመቤታችን ውዳሴዋ ቅዱስ ኤፍሬም የተናገረው መቅድም ነው። ዛሬ ሐምሌ 15 ቀን የቅዱስ ኤፍሬም በዓለ ዕረፍቱ ስለሆነ ነው። ምክንያት አለው። ለእመቤታችን የሰባት ቀን ውዳሴ ማርያም በመንፈስ ቅዱስ የደረሰላት ከፊቷ ቆሞ ያመሰገናት ቅዱስ ኤፍሬም ዛሬ በዓሉ ነው። በዓሉ ሲከበር ደግሞ 4,000 ድርሰት የደረሰ ታላቅ አባት ከሰለስቱ ምዕት ጋር ሆኖ በኒቅያ ጉባኤ ተገኝቶ ከመምህሩ ከያዕቆብ ዘንጽዮን ጋር ሂዶ አርዮስን አውግዞ የለየ የሃይማኖት አባት ነው። ስለ እመቤታችን በሃይማኖት አበው ድርሰት ደርሷል፣ ውዳሴዋን ደርሷል። ስለዚህ ነው ዛሬ ቅዱስ ኤፍሬምን ለእመቤታችን ያቀረበውን ምስጋና ቤተክርስቲያናችን እንዲተረጎም ያደረገች። እንግዲህ ከዚህ ከቅዱስ ኤፍሬም ምስጋና እመቤታችን በመስቀለ ብርሃን እንደባረከችው ከእመቤታችን ቡራኬ ተቀብሎ 4,000 ድርሰት እንዲደርስ የረዳችው እመቤታችን ናት። በረከቷ ለድርሰት፣ በረከቷ ለጸሎት፣ ቡራኬዋ ለንጽህና፣ ለቅድስና፣ ለድንግልና ሁሉ መሰረት ስለሆነ ነው። እሷ ስትባርከው በያዘችው መስቀለ ብርሃን ስትባርከው ተባረከ፣ ተቀደሰ። ሁላችንም ተባርከን እመቤታችን በረከት ይደርብን። ኩሉ ትውልድ ያሰበጽውኒ ብላ እመቤታችን ትውልድ ሁሉ ያመሰግኑኛል ብላ ትንቢት ተናግራ ነበርና ትውልድ ካለቻቸው አንዱ ይህ ቅዱስ ኤፍሬም ነው። የሰባት ቀን ውዳሴ ማርያም በመድረስ ያመሰገናት ይህ ውዳሴ ማርያም
በእድሜዋ ልክ 64 ቁጥር ያለው ነው። የሰኞው 9 የማክሰኞው 15 የረቡዕ 8 የሐሙስ 7 የዓርብ 6 የቅዳሜ 11 የእሁድ 10 እነዚህ በአንድ ላይ ሲደመሩ 64 ይሆናሉ። ቤተ ክርስቲያናችን የመጀመሪያ መክፈቻ ጸሎቷ ውዳሴ ማርያም ነው። መጨረሻ ላይ ቅዳሴው ከተቀደሰ በኋላ ሰርወተ ሕዝብ ከመሆኑ በኋላ ማጠቃለያው ውዳሴ ማርያም ነው። ክርስትና ጥምቀት ወንዶች በ40 ቀን ሴቶች በ80 ቀን ሲጠመቁ የመጀመሪያው ጸሎት ውዳሴ ማርያም ነው። ውሎ ውሎ ወደ ቤት ኑሮ ኑሮ ወደ መሬት ነውና በዚህ ዓለም ሰው ከሞት አይቀርምና ሙታን በሚሞቱበት ጊዜ የሙታን ጸሎተ ፍታት የሚጀምር በውዳሴ ማርያም ነው። ሁሉም ነገር የሚጀምር በውዳሴ ማርያም ነው። ሰላም ለኪ ተብሎ በውዳሴ ማርያም ነው። ማንኛውም መንፈሳዊ ጸሎት አገልግሎት ሁሉ ውዳሴ ማርያም ነው። ቡራኬ ሲባረክ፣ ዝክር ሲዘከር፣ የመመናኑ የሰንበቴው ማህበር የመቤታችን የጻድቃን የሰማዕታት የመላእክት ዝክር ማህበር ሁሉ በሚዘከርበት ጊዜ ውዳሴ ማርያም ነው። ስለዚህ ይህን ሁሉ ለቤተ ክርስቲያን መክፈቻ የሆነውን የጸሎት መጀመሪያ የጸሎት መጨረሻ የሆነውን ውዳሴ ማርያምን ያመሰገናት የደረሰው ቅዱስ ኤፍሬም ነው። የሱ ዛሬ በዓለ ዕረፍቱ ነው። አባቶቻችን ለእመቤታችን ያቀረቡላት ምስጋና መጠን የለውም። በተለይ ቅዱስ ኤፍሬም ፍቅሩ ሌላ ነው። አባቶች፣ እናቶች፣ ወንድሞች፣ እህቶች ቅድም ሰምታችሁታል። ታሪክ ላይ ምንድን ነው ያለው? ቅዱስ ኤፍሬም ስራ ይሰራል፣ ተግባረ እድ ነበረው። እንጨት ይጠርብ ነበር፣ ብርጭቆ ይሰራ ነበር፣ ገበታዎችን የተለያዩ ጥበባት ተግባረ እዶችን እየሰራ ግን ይሸጥ ነበር። ያን እየሸጠ ለምጽዋት ነበር የሚያውለው። እንግዲህ ከአባቶቻችን የምንማረው ምጽዋት ይመጸውት ነበረ። ምጽዋት ሲመጸውት ደግሞ የሚገርመው ነገር በእመቤታችን በቅድስት ድንግል ማርያም ስም ብቻ። እንግዲህ የአባቶቻችን ፍቅር የእመቤታችን ፍቅር እንዴት እንዳደረባቸው ለምጽዋቱ እንኳን አላደርሳቸው ብሎ ተመልከቱ። በስላሴ በመላእክት ስም አይመጸውትም ነበረ፣ በእመቤታችን ስም ብቻ። ለምን? ጠልቷቸው አይደለም፣ ይወዳቸዋል። ግን የእመቤታችን ፍቅር አላደርሰው ብሎ ዓለም ዛሬ አላደርሰው ያለ ስራው ነው። አባቶቻችን ግን አላደርሳቸው የሚል የእመቤታችን ፍቅር ነበረ። ዛሬ ሞባይል መጎርጎር ነው አላደርሰው ያለ ወጣቱ ትውልድ። እመቤታችን ቅድስት ድንግል ማርያም ግን በአባቶቻችን በቅዱሳን ሌላ ስራ እንዳይሰሩ አላደርሳቸው ብሎ ሁልጊዜ ካፋቸው ማይለይ። በተለይ ቅዱስ ኤፍሬም ሰላም ለኪ ኦግዝቴ ቅድስት ድንግል ኦግዝቴ ቅድስት ድንግል ኦግዝቴ ቅድስት ድንግል ሰአሊ ለነ ቅድስት ሰአሊ ለነ ቅድስት ሰአሊ ለነ ቅድስት እያለ ምግብ እንኳን ሲመገብ አያቋርጥም ነበር ይላል። የሚገርመው ነገር ምግብ እየተመገበ ወደ ሌላ ቦታ ሲሄድ እንዳይቋረጥበት እመቤቴ ባክሽ የበለውት የጠጣውት እንዲስማማኝ ብሎ ጠይቋት ይስማማው ነበር። እዚያው አይወጣም ነበር። ምስጋናው እንዳይቋረጥበት የእመቤታችን ምስጋና። ለዚህ ነው ጳጳሳቱ፣ ቀሳውስቱ፣ ዲያቆናቱ የዮሐንስ አፈወርቅን ተፈስሒ 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 ማርያም ድንግል ተስጋ ወህሊና እያሉ ቀሳውስቱ፣ ካህናቱ በሰዓታቱ ሊቃውንቱ በማህሌቱ የሚያመሰግኑ ደቀ መዛሙርቱ መምህራን ደቀ መዛሙርት ውዳሴ ማርያም አድርሰው ሰአሊ ለነ ቅድስት እያሉ እንደ ቅዱስ ኤፍሬም ካንደበታቸው ምስጋናዋና ስሟ እንዳይቋረጥባቸው አኩፋዳ ይዘው የአብነት ትምህርት ተማሪዎች አኩፋዳ ይዘው በትር ይዘው ከእያንዳንዱ ሰው ደጅ ደው ሲቆሙ መጀመሪያ የሚጠሩ
የቅድስት ድንግል ማርያምን ስም ነው። ምን ብለው? በእንተ ስማ ለማርያም ወላዲተ አምላክ፣ አምላክን ስለወለደች ስለ እመቤታችን ስለ ቅድስት ድንግል ማርያም ስለ ስሟ ብላችሁ ይላሉ። በጊዜ ምእመናኑ እናቶቻችን ደግሞ የእመቤታችን ስም ሲጠራ የእመቤቴ ስሟ ሲጠራ ደስ ይለኛል ብለው ዳቦውን እንጀራውን አጥፈው ቆርሰው አምጥተው ለደቀ መዝሙሩ የእመቤታችን ስም ጠርቶ ለለመነው ደቀ መዝሙር አምጥተው አንዱን እንጀራ ጥፍ አድርገው ካኩፋዳው ያስቀምጡለታል። ስሟ ሐሞሰቡ ይገባል። ስሟ ከዳቦው አለ፣ ስሟ ከእንጀራው አለ፣ ስሟ ከቡሆው አለ፣ ስሟ ከምጎጎ አለ፣ ስሟ ከሁሉ አለ። የእመቤታችን የቅድስት ድንግል ማርያም ኢትዮጵያን ኢትዮጵያ የሚያሰኛት የቅድስት ድንግል ማርያም ቃል ኪዳንና የአስራት ሀገር መሆኗ ነው። ይህን የቅዱስ ኤፍሬምን ውዳሴ ማርያም ኢትዮጵያ የተቀበለችው ያገኘችው በራሱ በቅዱስ ኤፍሬም ቅዳሴውን በራሱ በአባ ሕርያቆስ ቅዱስ ያሬድ ማይክራይ መደባይ ታምር ከሚባል ቦታ ደቀ መዛሙርቱን ሰብስቦ ሲያስተምር እመቤታችን ቅዱስ ኤፍሬምን ከሶሪያ አባ ሕርያቆስን ከብህንሳ በደመና ጠቅሳ ደመናው መጥቶ ከፊታቸው ሲቀመጥ በደመና መጥተው ቅዱስ ያሬድ ካለበት ደርሰው በል ቅዱስ ኤፍሬም ውዳሴ ንገረው በዜማ ያድርስልኝ አለችው። የዜማ ሀገር ናት ኢትዮጵያ፣ የሁሉ ሀገር ናት ኢትዮጵያ። አባ ሕርያቆስ ንገረው ለቅዱስ ያሬድ ቅዳሴን በዜማ ይድረስ አለችው። ቅዱስ ኤፍሬም ቆመ፣ ቅዱስ ያሬድ ቆመ፣ አባ ሕርያቆስ ቆመ። ዘሩን ቅዱስ ኤፍሬም አነበበ። ምን ብሎ? ፈቀደ እግዚ ያግዞ ላዳ እዙነው ትኩዘል ብሎ ቅዱስ ኤፍሬም ሲያነብ ቅዱስ ያሬድ ምን አለ? ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ ናስተበቋኪ እማርዌነ አዊ ተማህፀነብኪ በእንተ አናእምኪ ወኢያቄም አቡኪ ማህበረነ ዮም ድንግል ባርኪ አለና ድንግል ማህበራችን ባርኪው። አባ ሕርያቆስ መጥቷል፣ ቅዱስ ኤፍሬም መጥቷል፣ የሶስታችን ማህበር ባርኪው አለና ቡራኬውን ጀመረው። በዜማ ሲጀምር ፈቀደ ብለው እነሱ ሲጀምሩ እሱ ሰላም ለኪ የቅዱስ ያሬድ ነው። ድንግል ማህበራችን ባርኪው አላት። ነይ ባርኪው አላት። ለቅዱስ ኤፍሬም በመስቀለ ብርሃን ባርካ ውዳሴዋን ንባቡን እንዲገለጽለት እንዳደረገች ለቅዱስ ያሬድ ደግሞ ስትባርከው ዜማው ተገለጸለትና ፈቀደ ያግዞ ለአዳም ሕዙነ ወትኩዘ ልብ ወያግብኦ ሀበዘትካት መንበሩ ሳሊለነ ቅድስ አባ ሕርያቆስ ጎሳ ልቤ ብሎ አነበበ። ደግሞ ይሄ ቅዱስ ኤፍሬም ነው። ሁለቱም መጣ
ባርያቆስ ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ዋና የድ ቅዳሴ ያለ ማርያም ብሎ ሲያነብለት አሁንም ቅዱስ ያሬድ ተነሳና ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ጎሳ ልብየ ጎሳ ልብየ ቃለ ሰናየ ያለና ድርቡንም ነጠላውንም አዜመለት። ከዚያ በኋላ እስከ መጨረሻው ድረስ ቅዱስ ኤፍሬም ከሰኞ እስከ እሑድ ያለውን እያነበበ ቅዱስ ያሬድ በዜማ አደረሰው። የእሑዱን በዝል ቅዳሴውንም በአባ ሕርያቆስ እያነበበለት በግዕዝ በእዝል በአራራይ ዜማ ደረሰ እና ኢትዮጵያ ሀገራችን የቅዱሳን ሀገር መሆኗ የሚታወቀው በዚህ ነው። እና አባ ኤፍሬም እና አባ ሕርያቆስ ኢትዮጵያን መጥተው በእመቤታችን አማካኝነት ከቅዱስ ያሬድ ጋር ምስጋናዋን ውዳሴዋን አመስግነዋል። የቃል ኪዳን ሀገር የአስራት ሀገር የምትባል ለዚህ ነው ለማለት ነው። እንግዲህ ዛሬ የቅዱስ ኤፍሬም በዓል ስለሆነ የእሱ በረከት እንዲያድርብን እመቤታችን ሀገራችን ኢትዮጵያ እንድትባርክልን። ይህች ሀገር የእመቤታችን የአስራት የቃል ኪዳን ሀገር ናትና ስለዚህ ነው ውዳሴዋን ቅዳሴዋን ለመስማት ለመተርጎም የቻልነ። ከዚህ ቀጥሎ ያለውን መርሃ ግብር እመቤታችን ቅድስት ድንግል ማርያም ሕዝቦቿን ትባርክ፣ ሀገሯ ኢትዮጵያን ትጠብቅ፣ ሕፃናቱን ታሳድግ፣ ወጣቶቹን ለቁም ነገር ታብቃ፣ አረጋውያንን ባልቴቶችን ለምንኩስና ታብቃ። ለቤራቲሃኒ ባርኮ ባርኮን ባልቴቶቿን እባርካለሁ። ወለካህናቲሃኒ አለብሶሙ ሕይወተ ካህናቶቿን ሕይወት አለብሳለሁ። ወጻድቃን ያኒ ትፍስተ ይትፈስሑ በሷ ያመኑ ጻድቃን አገልጋዮቿ ሁሉ ደስ ይላቸዋል። ወለነዳያኒ ሃኒ አጸግቦሙ እክለ የተራቡትንም አጠግባቸዋለሁ ብሎ ቃል ኪዳን ሰጥቷታል። በዳዊት መዝሙረ ዳዊት መዝሙር 131 ቁጥር 7 ላይ ተጽፏል። ስለዚህ ባልቴቶቿን አረጋውያኖቿን ያክብር፣ ድሃዎቿን ያጥግብ፣ ካህናቶቿን ጽድቅን ያልብስ፣ ጳጳሳቱን፣ ቀሳውስቱን፣ ዲያቆናቱን ሁሉ ማዕርጋቸው በስልጣናቸው እንደነ ቅዱስ ባስልዮስ እንደነ ቅዱስ ኤፍሬም ታጽና እመቤታችን በያዘችው መስቀለ ብርሃን ትባርከን።